የሥጋ ቤት አለ የመንፈስ ቤት አለ የዳዊት ቤት የመንፈስ ቤት ነው የሳኦል ቤት የሥጋ ቤት ነው የሳኦል ቤት የመድከሙ ትልቁ ምክንያት እግዚአብሔር የሚባለው ኤሌመንት ቦታው ይሄን ያህል ነው ዋው this በቃ እግዚአብሔር ደስታ ያለ እግዚአብሔር ምናምን የሚል ነገር የለው እግዚአብሔር ምን ይላል ይሄንን ባረገው እግዚአብሔር ደስ ይለዋል አይሎም ይሄ ቃል ካፌ ቢወጣ እግዚአብሔር ይከብራል አይከብርም ወይ ቢዳዝን ከያ ለእግዚአብሔር ስሜት የሚጠነቀቅ ምንም ነገር አልነበረው እግዚአብሔርን ያሳዘናችሁ ግን ሰው ማስደሰት ይወልበስ ዳዊት ስለ እግዚአብሔር ነገር ካላችሁ አረ በቀን 7 ጊዜ ለምስጋና ለጸሎት ወደ እግዚአብሔር አደባባይ ይገባሉ ነው የሚለው እግዚአብሔርን መጠበቅስ እግዚአብሔርን ፊት ማየትስ ካላችሁ አረ ወደ እግዚአብሔር ቤት እንሂድ ሲሉ እንደሳለኝ ነው ለዚህ ነው ሰዎች ወደ እግዚአብሔር ነገር ላይ መግባት ሲያቅታቸው ለእግዚአብሔር ነገር እግራቸው እየተያዘ ሲሄድ ነው እየደከመ እየሄደ እንደሆነ ቤታቸው እየደከመ ነው ሳኦል ሰይፉን መሬት ላይ ሰክቶ ያንኮራፋል አቢሳ ላጣብቀው እግዚአብሔር የቀባውን ሰው ወይ ራሱ ይገለዋል ወይ ራሱ በጦርነት ሜዳ ይሞታል እንጂ በኔ ጃይ ራሳችሁን ሕያውና ቅዱስ መስዋዕት አርጋችሁ የምታቀርቡበት መሰዊያ ያላችሁ እውነቴን የምነግራችሁ ነገር ልክ ነው መንፈሳዊ መስሎ ይታያል በህይወት ግን እየበረቱ የሚሄዱ ሰዎች በስውር መሰዊያ ያላቸው ሰዎች ናቸው ጎስፔላ ቃሉን እንደቆምንና ነብርና እግዚአብሔርን ቃል ባጭር አካፍላለሁ እግዚአብሔር የተመሰገነ ይሁን ሁለተኛ ሳሙኤል ምዕራፍ 3 በዳዊት ቤትና በሳኦል ቤት መካከል የነበረው ጦርነት ብዙ ጊዜ ቆየ ዳዊት እየበረታ ሲሄድ የሳኦል ቤት ግን እየደከመ መጣ ኢየሱስ ክርስቶስ ጌታ ነው ስለዚህ እግዚአብሔር ይህንን ቃል እንድትሰሙ ሲያደርግ በእናንተ ህይወት ላይ ሊያደርግ ያለው ሊያመጣ ያለው ክብር ስላለ ነው የምትሰሙት ሁለተኛ ሳሙኤል ምዕራፍ 3 ላይ ከዛ በፊት ሳኦልን እግዚአብሔር እንደሾመው እንደቀባው ታውቃላችሁ መንግስትን አሳልፎ ሰጠው ሳይጸልይ ሳይለምን ሳያስብ በእስራኤል ላይ አለቃ እንዲሆን ተሾመ መሪ ካደረገው በኋላ ግን ሳኦል የሾመው እግዚአብሔር ላይ ሳይሆን አይኑ የነበረው የተሾመለት ህዝብ ላይ ነበር አይኑ የነበረው ከዚህ የተነሳ ቤቱ ሼክ ያደረገ መጣ on the other side ደግሞ እግዚአብሔር ዳዊት የሚባል ሰው ያውቅ ነበር በመድረ በዳ ላይ የሚዘምር የሚያመልክ አይኑ እግዚአብሔር ላይ ያለ አላማውም እቅዱም ጌታ ማስደሰት የሆነ ሰው ደግሞ በሌላ ሳይድ አለ ስለዚህ እዚህ ቦታ ላይ ሁለት አይነት ቤት ታያላችሁ የሥጋ ቤት አለ የመንፈስ ቤት አለ የዳዊት ቤት የመንፈስ ቤት ነው የሳኦል ቤት የሥጋ ቤት ነው የሥጋው ቤት እየደከመ የመንፈሱ ቤት እየበረታ እንደመጣ ታያላችሁ ዛሬ መልእክቴን ላስተላልፍ የምፈልገው የዳዊትን ቤት ምን አበረታው የሳኦልን ቤት ምን አደከመው ቤት መቀየር ይቻላል የት ቤት እንዳላችሁ ራሳችሁን ይዩት ምክንያቱም የሳኦል የጦር መሪ የነበረው አበኔር ሳኦልን በጣም የረዳ ሰው ነው ያገዘ ሰው ሳኦል እንኳን ከሞተ በኋላ ከዮናታን ጋር የሳኦልን አንድ ልጅ ወስዶ እንዲነግስ የረዳው ያገዘው ሰው ነበር በቃ የረዳው ሰው ነበር ነገር ግን at the end ከአባቴ ሚስት ጋር ተኝተሃል ከቁባይቷ ጋር ተኝተሃል ብሎ ሲያነጋግረው አንተ አለው አሁን እኔ ከሷ ጋር ይሄ ወሬ እውነት ይሁን ውሸት ይሁን ራሱ አላውቅም ምክንያቱም መጽሐፍ ቅዱስ ላይ ተኝቶ ነበርና ብሎ ኮንፈርም ያደረገው የተሳሳተ ወሬ ይሁን እውነተኛ ወሬ ይሁን አላውቅም ስለዚህ ብሎ ሲያናገረው ምን አልካንተ አለው ዛሬ መንግስትን ወስጄ ለዳዊት ልሰጠው እንደምትችል አታውቅም አለና ከሳኦል ቤት ወጥቶ ወደ ዳዊት ቤት ገባ ስለዚህ ቤት መቀየር ይቻላል አበኔር እንደቀየረ መቀየር ትችላላችሁ ራሳችሁን ሳኦል ቤት ላይ ካገኛችሁት ዛሬ ዳዊት ቤት እገባለሁ ብላችሁ መቀየር ትችላላችሁ አንዳንድ ጊዜ የት እንዳለን አናውቅ ምክንያቱም ሳኦል የዘመኑ ሰው ነው ምድር የምታውቀው ሪኮግናይዝ የተደረገው ሳኦል ንጉስ እንደሆነ ስለዚህ ከሚፈርስና ከሚጠፋ እያነሰ እየደከመ ከሚሄድ ቤት ጋር አብሮ እንደቆመ አያውቅም አበኔ ነገር ግን አይኑ ሲከፈትለት ነው አለ በኋላ ዳዊት ትክክለኛ መሆኑን ላይክ ሊሸውደው እንዳይደለ ሊወጋው ሊገለው እንዳይደለ ሲያቅ ስትመጣ ሚልኮልን ይዛሃት ነው አሉ ስትመጣ ሚልኮልን ይዘ ከመጣ የኡነት ቤት መቀየር እንደፈለክ አቃለው አሉ ከዛ ሚልኮልን ይዞ መጣ ከሱ ሰራዊት ጋራ ተቀላቀለ ማለት ነው ከዛ በኋላ እስከሚሞት ድረስ የዳዊት ካምፕ አባል ሆኖ ቀጠለ ማለት ነው ስለዚህ ቤት መቀየር ይቻላል ዛሬ ያለንበት ቦታ ትክክለኛ ቦታ ካልሆነ ቤት እንቀይራለን የሳኦል ቤት የመጀመሪያ ትልቁ ችግር መቼም ማለት ነው ሳኦል ራሱ አስቦ ለእግዚአብሔር መሰዊያ ሰርቶ እንደማያውቅ ታውቃላችሁ መሰዊያ የለው መሰዊያ ጋር ካገኛችሁ ሳሙኤል እንሰዋ ብሎ ተወስዶት ነው ሳንሰዋ እግዚአብሔርን ሳናናገር አንወጣም ብሎት ነው የሳኦል ቤት የመድከሙ ትልቁ ምክንያት እግዚአብሔር የሚባለው ኤሌመንት ቦታው ይሄን ያህል ነው በቃ ዋው this is በቃ እግዚአብሔር ደስታ ያለ እግዚአብሔር ምናምን የሚል ነገር የለውም እንደሱ አይነት ሰዎች ባይዘው መጽሐፍ ቅዱስ ማቴዎስ ምዕራፍ 5 ኢየሱስ መጀመሪያ አፉን ከፍቶ ማስተማር ሲጀምር ያስተማረበት ቦታ ላይ እንደሱ አይነት ሰዎችን የመንፈስ ድሃ ይላቸዋል ቶታል ዲፔንደንሲያቸው በእግዚአብሔር ላይ የሆነ ሰዎች ማለት ነው ያለ እግዚአብሔር ምንም ማድረግ አልችልም የሚሉ ሰዎች ማለት ነው ስለዚህ የሳኦል ቤት ትልቁ ድካም
መሰዊያ የሚባል ነገር አልተር የሚባል ሰው ካላስታወሰው በስተቀር እሱ አስታውሶ ለእግዚአብሔር እስቲ እንሰዋ ብሎ ህዝቡን ይዞ ቤተሰቡን ይዞ መስዋዕት ሊያቀርብ ሄደ የሚባል ነገር የለውም። የዳዊት ቤት ግን ሰዊ ቤተሰብ ነው፣ የሚሰዋ ቤተሰብ። ፕሬዝ ጋድ። ለምን ብትሉ መጽሐፍ ቅዱስ ሲናገር ዳዊት ገና እግዚአብሔር ሲገለጥለት መሰዊያ ይሰዋል። ልጁ ሰለሞን ደግሞ ገና እንደነገሰ ሮጦ የሄደው መሰዊያ ጋር ነው። እግዚአብሔር መሰዊያ ነው በመስዋዕት ያጨናነቀው። do you have an altar? ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ የምታቀርቡበት መሰዊያ ያላችሁ? መሰዊያ ያለው ቤት ከሆናችሁ እየበረታችሁ ትሄዳላችሁ። መሰዊያ ያለው ቤት ካልሆነ ግን እየደከማችሁ ትሄዳላችሁ። እውነቴን የምነግራችሁ ነገር ልክ ነው፣ መንፈሳዊ መስሎ ይታያል። በህይወት ግን እየበረቱ የሚሄዱ ሰዎች በስውር መሰዊያ ያላቸው ሰዎች ናቸው። ሁለተኛ መቆየት አልፈልግም። ይሄ ብቻ አይደለም። ሳኦል አንድ ውሳኔ ከመወሰኑ በፊት አንድ ተግባር ከማድረጉ በፊት ሰው አስታውሶት ነው ጌታን ጠይቀሃል የሚለው። ከእግዚአብሔር ዘንድ ዳይሬክሽን አይጠይቅም ነበር። እየበረታ መሄድ ቤት ይኖራችሁ አትፈልጉ? አንድ አመት ሲጨምር ሌላ የበረታ ነገር የመጣበት፣ አንድ ዘመን ሲመጣ ሌላ እየበረታ ኤክሴል ያደረገ ሃሌሉያ የሚሄድ ቤት ይኖራችሁ? እንግዲያውስ ዳይሬክሽን ጠይቁ። መጽሐፍ ቅዱሳችሁን ስታነቡት አንደኛ ሳሙኤል 20 ጀምሮ ያሉትን ወይም 19 አካባቢ ሄዳችሁ ስታነቡት ምን ይላል? ሳኦል ሊዋጋ ሊሄድ ሲል ቆይስት ያለው እግዚአብሔርን እንጠይቅ ብሎ ካህን ያዘው። በራሱ ፓወር ነው የሚሄደው፣ ዳይሬክሽን ከእግዚአብሔር አይጠይቅም። ዳዊትን ደግሞ ይዩት፣ አንዲት እርምጃ እግዚአብሔር ካላለው አይንቀሳቀስም። ልውጣ አሸንፋቸዋለሁ ይለዋል። አዎ ውጣ ታሸንፋለህ ሲለው ነው የሚሄደው። ደግሞ ውጣ ታሸንፋለህ ሲለው ቤት አቅጣጫ ደግሞ ልውጣ ብሎ ይጠይቃል። አንድ እግሩን አያነሳም። ሳኦል ግን እንሂድ በቃ እንሂድ ኑ ሌትስ ጎ። እግዚአብሔር ምን ይላል? ይሄንን ባረገው እግዚአብሔር ደስ ይለዋል አይለውም? ይሄ ቃል ካፌ ቢወጣ እግዚአብሔር ይከብራል አይከብርም ወይ? ሄዳዝን ከያ ለእግዚአብሔር ስሜት የሚጠነቀቅ ምንም ነገር አልነበረው። የእናንተ ቤት እየበረታ መሄድ ካለበት፣ የመሰረታችሁት ቤት፣ እኔና የፓስተር ብርሃን ቤት፣ የልጆቼ ቤት እየበረታ መሄድ ካለበት ከእግዚአብሔር ዘንድ ዳይሬክሽን መጠየቅ አለብን። ጌታ ሆይ ልጆቼን እዚህ ትምህርት ቤት ላስተምራቸው አለህበት? ጌታ ሆይ አለህበት? ጌታ ሆይ ሁሉ ነገር አዎ የስ እሺ ስለተባለ ብድግ ብሎ አይሄድም። የሚበረታ ቤት ያለው ሰው ከእግዚአብሔር ዘንድ ምሪት ይቀበላል። ሰው ሁሉ የሚነግዱበት መንገድ ላይ አይነግድም። ሰው ሁሉ የሚሄድበት ቦታ ላይ አይሄድም። የሳኦል ትልቁ ችግር አይጠይቅም። እግዚአብሔሩ በዚህ ውስጥ አለ ሆይ አይልም። ሶስተኛ ሳኦል የእግዚአብሔር ነገር ለሱ በጣም ረጅም ነው። ሰዓቱን ነው የሚያወስድ ጊዜ አይችልም። this is too long ነው የሚለው። ዳዊትስ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው የሚለው። የሁለቱ ትልቅ ልዩነት እንዴት እንደሱ ልትይቻልሽ ካላችሁ ሳሙኤል ሲመጣ ሳኦልን መስዋዕት ሲሰዋ አገኘው። ምንድነው የሰራው ስራ ሲለው ህዝቡ በየአቅጣጫው ተበተነብኝ፣ ስለዚህ አንተ ደግሞ ካልከኝ ሰዓት ዘገየ፣ ስለዚህ I have to respect the time። ህዝቡ ትቶኝ ከሚሄድ ሳሙኤል ራሴ ወደ ካህንነት ብቀየር ይሻለኛል። I have to do this because በሱ ታይም ስኬጁል እግዚአብሔር ስላልመጣ ለሱ የማይገባውን ስራ መስራት ጀመረ። የክህነት ስራ የሱ ስራ አይደለም። አንዳንድ ጊዜ ሰዎች እግዚአብሔር የሚጠብቁበት ጊዜ ትቀልዳለህ እንዴ? ጠበቅኩ አልመጣህም፣ so I will choose, I will do what looks best for me። በቃ ለኔ ጥሩ የሚመስለኝን ነገር አደርገዋለሁ። I'm not waiting anymore። የሳኦል ቤት እንደሱ አይነት ቤት ነው። የዳዊት ቤት ግን ቢገለኝም እንኳን እሱን እጠብቃለሁ የሚል ቤት ነው። ግሬስ ከችኮላ ሪስትሬን የሚያደርግ ግሬስ። አሜን። የሚያሳዝነው ነገር ልክ መስዋዕቱን ሰውቶ እንደጨረሰ ሳሙኤል መጣ። It's a matter of little bit more patience። ትንሽ መጠበቅ። ስለዚህ ምን አደከመው ብላችሁ ስትሉ የሳኦልን ቤት ችኩልነት። ዳዊት ስለ እግዚአብሔር ነገር ካላችሁት ኧረ በቀን 7 ጊዜ ለምስጋና ለጸሎት ወደ እግዚአብሔር አደባባይ ይገባለሁ ነው የሚላችሁ። እግዚአብሔርን መጠበቅስ እግዚአብሔርን ፊት ማየትስ ካላችሁት ኧረ ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ ነው የሚላችሁ። ለዚህ ነው ሰዎች ወደ እግዚአብሔር ነገር ላይ መግባት ሲያቅታቸው ለእግዚአብሔር ነገር እግራቸው እየተያዘ ሲሄድ ትሄድ ነው እየደከመ እየሄደ እንደሆነ ቤታቸው ያ እየደከመ ነው። ተው እንደ መሪ እንግዲህ አሁን እግዚአብሔር መስገን እግዚአብሔር ፍጹም ላት ራሷ ከተመሰረተች 20 ዓመት ሆነ። ጆያ 1 ዓመት ልጅ እያለን 20 ዓመት በዚህ አገልግሎት ዘመን አይቻለሁ።
እግራቸው ወደ እግዚአብሔር ቤት መሄድ ሲያቀታቸው እግዚአብሔርን መጠበቅ ሲያቀታቸው እየደከሙ ሰዎች ሲሄዱ አግኝቼ ዳዊት ግን ምን ይል ነበር? አንድ ቀን በቤት ተጥዬ ብገኝ ይል ነበር። የበረታ የሚሄድ ቤት እንዲኖራችሁ ከፈለጋችሁ ለእግዚአብሔር ነገር ራሴን የሚል መንፈስ አይኖራችሁ። አንድ ፓስተር ጓደኛችን ምን አለ? ይሄ ትውልድ አለ ካምፓርገን ለ3 ቀን ካምፓርገን አለ ኢትዮጵያ ላይና ሶስተኛውን ቀን ከሰዓት በኋላ እንዲያገለግል ጠራ ነውና 3 ቀን ሙሉ ይሄ ትውልድ እዚህ ቁጭ ብሎ እየተማረ ነበር አለን። አዎ ስለው አሁን እኮ ሰው ትውልዱ አንድ ሰዓት ስብከት ሰምተው ራሴን ብሎ ነው የሚወድቀው። 3 ቀን ሙሉ እንዲቁጭ የሚል ትውልድ ማፍራት ከቻላችሁ you guys are successful አለን። ፓስተር አቢ ምሻው ይባላል። ራሴን ከአንድ ሰዓት ስብከት በኋላ ራሴን ብሎ ነው የሚወድቀው። የሳኦል ቤት የእግዚአብሔር ነገር አፒታይት የለው። at the end የሳኦል ቤት እየደከመ ነው የሚመጣው። ዳዊትስ he is very busy because he was a king። በጣም ቢዚ ሰው ነው። በዛ ላይ ዘመኑ በጸጥታ ይኖር አይደለም፣ ጦረኛ ነው። ልቡ ግን ከእግዚአብሔር ቤት ጋር የታሰረ ነው። በባድ ምድር ደግሞ መዝሙር ይፈልጉብኛል እንዴ ይላል። ስደት ላይ እንዳለ ዘምር ሲሉት ኖ በእግዚአብሔር አደባባይ ላይ ተጥዬ ብገኝ አንድ ቀን ብሎ የሚመኝ ማንነት የነበረው ሰው። እስቲ የሆነ ሰው ቤት ቀይር ያለው ይባል ግዴላችሁም በሉት። ሰው በልቡ ያመነውን በአፉ ሲናገር ነው ሚድነው። ስለዚህ ቤት ለመቀየር ደግሞ ወስናችሁ ቀይሩ። የሚደክም ቤት ውስጥ እግዚአብሔር ምስክሬ ነው ምንም አትሰሩ። አላፈርኩም አልከሰርኩም አንተን ብዬ አላፈርኩም አልከሰርኩም ጌታን ብዬ ከትላንቱ ዛሬ ብሷል ምስጋናዬ ወይ ጌታ ምን እንዳለኝ ታውቃላችሁ? አበኔር ብቻ ብለካ አይደለም ቤት የቀየረው። የመጥምቁ ዮሐንስ ዘመን አልቆ ነበር። አሁን ነው ዘመር ያለኝ። የመጥምቁ ዮሐንስ ዘመን አልቆ ነበር። የመጥምቁ ዮሐንስ ደቀ መዛሙርት የሆኑት ይላል መጥምቁ ዮሐንስን ትተውት ኢየሱስ ጋር መጡ፣ ቤት ቀየሩ። እስቲ አንዴ ቆሙና በመንፈስ ቤት ቀየር ያለው በኢየሱስ ከሚበላሽ ጋር አትገኙም፣ ከሚጠፋ ጋር አትገኙም፣ ከሚሞት ጋር አትገኙም፣ ከሚጠፋ ጋር አትገኙም። ቤት ቀይራችኋል እንጂ ጂሰስ አሜን። በእግዚአብሔር ፕሬዘንስ ውስጥ ሌላው የሳኦል ቤት የመድከሙ ትልቁ ሌላ ምክንያት ሳኦል የሚፈልገው ሰው እንዲያከብረው ነው። የእግዚአብሔር ነገር አይደለም ችግሩ። በዚህ ሰዎች ፊት አክብረኝ፣ በሽማግሌዎቹ ፊት አክብረኝ እባክህ። ሳሙኤል መጥቶ እግዚአብሔር መንግስትን ካንተ ቆርጦታል የሚል ትንቢት እየነገረው ወይኔ ጉዴ ለምን ይወሰድብኛል ጌታ ሆይ ምሕረት አድርግልኝ አላለም። ቆረጠው አልቆረጠው ብቻ። አሁን በሰው ፊት አታዋርደ። ስለ ሰው ፊት ያላችሁ ፒክቸር በጣም የምትጨነቁ ሰዎች ሳኦል ካምፕ ውስጥ ነው ያላችሁት፣ የሚደክም ቤት ውስጥ ነው ያላችሁት። ሰው ምን ይለኛል ሰውን ለማስደሰት ከእግዚአብሔር በላይ ይሄ ማለት ስርዓት የሌለን የሰውን በጣም ንቀት ገብቶብን ሰውንም እግዚአብሔርን የማይፈራ ብሎ መጽሐፍ ቅዱስ የጻፈው ለዚህ ነው። አትሊስት ሰው መፍራት ትንሽዬ የተሻለ ነው ምንም ከማይመስለው ማንነት ማለት ነው። ወይ ሰውን ወይ እግዚአብሔርን ቢፈራ ሰውየው ትንሽ ባህሪ ይኖረዋል። የሳኦል ግን ፖዚሽን የሰጠው እግዚአብሔር ሆኖ ሳለ ሰዎቹንም የፈራቸው በእነሱ ፊት ክብር እንዳይጠፋበት ዝቅ አድርገው እንዳያሳዩ። ልንገራችሁ ከዚህ ስፒሪት ዴሊቨርድ ካልሆናችሁ ከዚህ ስፒሪት ነፃ ካልወጣችሁ በህይወት ምንም ነገር አኮምፕሊሽ ማድረግ አትችሉም። እየደከማችሁ ነው የምትሄዱት። አንዳንድ ሰዎች የሆነ ቦታ ቢቀመጡ ፍሩትፉል እንደሚሆኑ ያውቁታል፣ የሆነ ቦታ ላይ ስኬታማ እንደሚሆኑ ያውቁታል። ግን ሰው ለማስደሰት ይያሉ ሳኦል እግዚአብሔርን መታዘዝ የተሻለ እንደሆነ ያውቃው። ባይዘው ወይኔ በጌታ በኢየሱስ ስም ላንዴና ለመጨረሻ ጊዜ ሰው ፕሊዘር ከመሆን እግዚአብሔር ነፃ ያውጣችሁ። ትልቁ ችግር ደግሞ ሰው ማስደሰት ግድ ባይዘው ሰው ማስደሰት ወዳል፣ ግን በእግዚአብሔር ኤክስፔንስ አይደለም ሰው ማስደሰት። እግዚአብሔርን ያሳዘናችሁ ግን ሰው ማስደሰት ይወለዘት። ግን ምን ችግር አለው? አንቺ ደስ ቢልሽ ደስ ይለኛል፣ ደስ ከሚላቸው ጋር ደስ በላችሁ ይላል፣ ችግር የለም። በእግዚአብሔር ኤክስፔንስ ግን አላስደሰትሽ። እግዚአብሔርን ያሳዘንኩት ግን አንቺን አላስደሰትሽ። የሳኦል ግን ትልቁ ችግር በእግዚአብሔር ኤክስፔንስ ነው ሰው የሚያስደስተው። እግዚአብሔርን ልብ ያሳዘነ ነው ሰውን የሚያስደስተው። ለዚህ ነው እየደከመ የሚሄደው። ምህረት
ምህረት ለሰው ደስታ ኖረን ለእግዚአብሔር ሐዘን በሆንበት ለቤተሰብ ደስታ ኖረን ለእግዚአብሔር ሐዘን በሆንበት በኢየሱስ ስም ጌታ ይቅር ይበለን። ዳዊት ኦብሰስድ ሆነው በእግዚአብሔር አፕሮቫል ላይ ነው። የሱ ኦብሰሽን እሱ ነው። አንተ ምን ትላለህ ጌታ ሆይ ምን ትላለህ? የሳኦል ኦብሰሽን ደግሞ ሰው ምን ይላል? እንዴት ያዩኛል? ፒክቸሩ እንዴት ነው? እዚህ የደከመ ባይ ዘ ዌይ እግዚአብሔር አማሌቅን አሳልፎ ይሰጠኛል ወይ ልምታቸው ወይ አለ ሳኦል ብሎ ሲል አዎ ትመታለህ ሂድ፣ ነገር ግን አለ ምንም ነገር ከዛ ምድር ላይ እንዳታመጣ አቃጥለው ድምስስ አርጋ አጥፋው። ያው እግዚአብሔር ነግሮት ነው ለሳሙኤል መጥቶት እንቢት ነገረው ምንም ነገር ይዘህ እንዳትመጣ ግን አለው። ከዛ አጋግን ይዞት መጣ። አጋግን ምን ይሰራለታል? ሁሉንም ነገር ቋ አጥፋ ነው የተባለ አጋግን ይዞት መጣ። አጋግን ብቻ ደግሞ አይደለም ኮስማና የሆኑ በጎቹን የከሱትን ምናምኖች እንዳለ ገደለና የሰባውን ይዞት መጣ። እግዚአብሔር አይሸወድም በሉልኝ አጠገባችሁ ያለ። ከዛ ሳሙኤል መጣ። ሳኦል ምንድነው ያረከው? ምን እንዳለ ተቃላችሁ? ለእግዚአብሔር ለሰዋ ነው ለጌታ ብዬ እኮ ነው። ሳሙኤል ምን አለው? ከመስዋዕት ይልቅ እግዚአብሔር መታዘዝን እንደሚወድ አታውቅም? ያውራ ከማቅረብ ይልቅ እግዚአብሔር ከመስዋዕት ይልቅ የሚያሸተው የሚወደው መታዘዝ እንደሆነ አታውቅም? why you do that? ከዛ ተናዘዘ። ህዝቡ ምን ያረግልሃል? ለምን ይታረዳሉ እነዚህ ጥሩ በሬዎች አለኝ። ሄዳችሁ አንብቡት። እኔ ማታ ድጋሚ ያነበብኩት ነበር። ስለዚህ ያው የሆነ ሰው የናሉ መጽሐፍ ቅዱስን በቁጥር በምዕራፍ ምናምን ይከፋፈለልን ከአውሮፓ ሚሽን ወደ ሌላ ሀገር እየሄደ ሲደብረው አንደኛ ሁለተኛ ሶስተኛ ምናምን ምዕራፍ ብሎ ነው እንጂ የከፋፈለው። ዝም ብላችሁ ስታነቡት ነው ታሪኩን የምታገኙት። ኦኬ እኔ ይሄ እንትን ቴዎሎጂያን ሲስተም የሰማሁት ነገር ጠቅሞኛል። አሁን አንድ ምዕራፍ አንድ ቁጥር ብቻ አላነብም ላይክ ድሮም ባይብልን በደንብ አንብቤዋለሁ። ግን አንድን ኮንሰፕት ከፈለኩ መጀመሪያ ታሪኩ ከየት ጋር ነው የሚጀምረው? ምክንያቱም እሱ በከፋፈለው ቁጥር ጋራ መሄድ አልፈልግም። ሙሉውን ነው መሄድ ፈልገው ነው። ለሳሙኤል ምን አለው? ህዝቡ እኮ ነው ምላክ ህዝቡ ከእግዚአብሔር ድምጽ በላይ የህዝብ ድምጽ ይወዳል። ህዝቡ እኮ ለእግዚአብሔር እንሰዋዋለን ይዘነው እንሂድ። በሬ ነው ላም ነው ለምን ምን አረገን እንረዳው? ለምን ይታረዳል? ይዘነው እንሂድ። እንዴ ሀብት ነው ሀብት ባብት እንሆናለን አለኝ። ዳዊትስ እግዚአብሔር ካለው ነገር ፍንክች አይላት። ምክንያቱም የዛ ቤት የስጋ ቤት ነው፣ የዚህ ቤት የመንፈስ ቤት ነው። ሌላው በጣም የሚገርማቸው ሳውል የሚታዘዘው ፓርሺያሊ ነው፣ ግማሽ መታዘዝ ነው ያለው። ለምሳሌ አጥፋ ሲባል መርጦ ነው የሚታዘዘው ባጭሩ። ለምንድነው የሰዎች ህይወት ላይ ለውጥ ማላየው? ለምንድነው ሻይን እያረጉ ማይሄዱት? ለምንድነው ፕሮግረሳቸው ማይፈጥነው ብዬ አንዳንዴ ጠይቃለሁ። አሁን ገባኝ። የሚፈልጉትን የሚመቻቸውን ነው መርጠው ነው የሚታዘዙ። ሁሉንም አይታዘዙ አይፈልጉ። ለዚህ ነው አይ አስራት በአዲስ ኪዳን የለም ይላቸው መርጠው ስለሚታዘዙ። ኦኬ ታዲያ በአዲስ ኪዳን መግደል ተፈቅዷል? አትግደል የሚለው ህግ ብሉይ ኪዳንም ላይ አለ። ስለዚህ ጉንም አንታዘዝ ከሆነ መርጠን አይደለም የምንታዘዘው፣ መግደሉንም መቀጠል አለብን። ፓርሻል መታዘዝ ነው ልባቸው ነው ያለው። ፉሊ መታዘዝ ሞኝነት ነው። ኦኖ ለሳኦል አይችልም። ግደል ኦኬ ከሳውን ገለልሃል ኦኬ ህዝቡን ጨርስላል። ንጉስና ግን የሰባ ነገር እንዴት ይገደላል? ይዤው መጣል ፓርሻል ኦቢዲየንስ ነው ያለው። ነገር ግን እግዚአብሔር ከመስዋዕት ይልቅ መታዘዝን ስለሚወልጥ ገቤ ትንሽ የነበረ ጊዜ 10% እሰጣለሁ። አሁን ግን ገቤ በጣም አድጓል። እንዴ በወር 100,000 ብር አገኛለሁ። ለእግዚአብሔር ቤት 10,000 ብር ትስስቱ ማድ ሃው ፓርሻል መታዘዝ። ሌላው የሳኦል ቤት ሁሌ ብሌም የሚያደርገው ሌላ ሰው ነው። አንድ ቀን ራሱን ብሌም ሲያረጋት እኔ ነኝ የበደልኩት አይደል? ህዝቡ ጥሎ ይሄድ ሲል፣ ህዝቡ ትቶኝ ስለሄደ፣ ህዝቡ ስለሸሸ አንድ ጊዜ ያስታውሳል። እኔና ብርሽ ገና ሳንገባ ማለት የዛሬ 25 አመት ፕሬዝ ጋድ የዛሬ 25 አመት ልንጋባ ሰርጋችንን ፕላን ያደረግን ጣና የሚባል ቦሌ ላይ አንድ ሬስቶራንት ነበር። አሁን ይሄን ጣና ነው አይደል? ጣና ላይ ነበር። እዛ ቁጭ ብለናልና አንድ ሰው አገኘንና አንድ ቸርች ነን እኔና ብርሽ ምናመልክበት ቸርች ላይ ያለ ሰው
አጠገባችን ላይ ወንበር ስቦ ኮንግራቹሌሽን ሜሬጅ ትምህርት እየተማራችሁ እንደሆነ ሰምቻለሁ ልትጋቡ ነው አይደል አለና ወንበር ስቦ አብሮን ተቀመጠ። በአንድ ጊዜ ከላይ እስከ ታች ያሉትን ፓስተሮች አረዳቸው። ጠረጴዛው ላይ ማለት እዛ የተቀመጥንበት ጠረጴዛ ላይ አረዳቸው። እንደዚህ አርጎ ከሌ እንዲያርጉ ከሌ እንደዚህ አርጓል ከሌ እንደዚህ አይነት ብር ሰርቋል። እነሱ የኛ ፓስተሮች ናቸው ግን እዛ ላይ አረዳቸው። እኔ ደንግጬ እንደዚህ አይነት ሰው ደግሞ ደናም ብዙም አልገጠመኝም ነበር። ባይዘው ከትምህርት ቤት ወጣው በ6 ወር ነው ያገባሁት። ስለዚህ እንደዚህ አይነቱ ሰው ጋር አልተገናኘውም ነበር። ሰው አርዶ ጨረሰውና ልክ ብድግ ብሎ ሲሄድ ምን ሆኖ ነው ልጁ እውነቱን ነው ስለው ብርሽ አይደለም ደክሞ ነው አለ። ደክሞ ነው ለምን እንደሱ አልከኝ? የደከሙ ሰዎች ሁሌ ሰው ላይ መለጠፍ ነው የሚወዱት ድካማቸው። የእውነትም ለካ ከጥቂት ወር በኋላ ሚስቱ ሌላ ከተማ ቢዝነሶች ስለነበራቸው ሌላ ከተማ ነበር የምትኖረው። ልትከሳው ቸርች መጣች። የምትከሳው ምንድነው? ከሰራተኞቹ ጋር እየተኛ እሷን እየበደለ ነው። ከዛ እኔ ደግሞ ሰማሁ። ለብርሽ መጥቼ ነገርኩት። እውነት እኮ ነው ደክሞ ነው ሳኦል ሲደክም ሌላ ሰው ላይ ነው የሚያሳብ። ዳዊትስ ህዝቡ ምን አረገ ይላል መጥቶ እኔን አገለኝ በደለኛው እኔ የበደልኩት እኔ ያጠፋሁት እኔ ለምንድነው ህዝቡን የምትገለው? ህዝቡ ምን አረገ ብሎ መሃል ላይ ይቆማል። ከዛ አንድ መልእክተኛ እግዚአብሔር ላከለ ግደለኝ አትበል መሰዊያ ሰዋ። እዚህ ጋር ለእግዚአብሔር ኤክስፔንሲቭ የሆነ መሬት ግዛና መሰዊያ ሰዋለት እዛ ጋር ቆመ ጠንለት እግዚአብሔር ይቆማል አለ። ለውድቀት ሰው ሐሳብ ለድካም ሰው ሐሳብ ብቻ ከእግዚአብሔር ጋር ተስማማ ሰላምም ይኑር። በዛ በጎነትን ታያለ። ሰው ሄደ አልሄደ ብቻ አንተ ከእግዚአብሔር ጋር ተስማማ። በኢየሱስ ስም የዳዊት ቤት መንፈስ ይውደቅባችሁ። ከእግዚአብሔር ጋር የመስማማት መንፈስ ለሁሉ ነገር ብሌም የሚያደርገው ህዝቡን ፓስተሮችን ሌላ ሰዎች ደክሜ ነው አይል። አንድ ጊዜ አንድ ሰው በህይወቴ በጣም ያከበርኩት ሰው አለ። በጣም ያከበርኩት ቸርች ጠፋብን። ደወልኩለት። ለምንድነው ቸርች የጠፋኸው? ጥሩ የምታገለግል ሰው ነበር። ምንድነው? is there anything wrong? ያልተገለገልከው ወይ የሆነ ነገር አለ? አንዳንዱ እንደሱ ባጠይቁት ይሻላችኋል። ምን ማስቦት ማቀውን ነገር ሁሉ ነው ብሎ ነው የሚያወራላችሁ ስለተጠየቃችሁ። እሱ ግን ምናል ፓስተር አትልፊ ደክሜ ነው አለ። ደክሜ ምን ምክንያት የለኝ ፓስተር ድካም ላይ ነኝ። you know what? a god of restoration is here. ተንበርከክ አልኩት። በስልክ እኮ ነው የሚንበርከከው። ባለበት ቦታ ተንበረከከ። ዛሬ ቸርች ይመራል። ዳዊት ነው የበረታ ነው የሚሄደው። ሌላው ላይ አይደለም ያላከከው የራሱን ነገር ነው የገለጠው። ሌላው ሳኦል ስትገስጹት ይጨቃጨቃል እንጂ yes sir yes master አይል። ሳሙኤልን ኮንፍሮንት ነው ያደረገው። ጨርቁን እስኪቀድ ልብሱን እስኪቀድ ቆይ ተረጋጋ ምናምን ክርክር ውስጥ ነው የሚገባው። ማገልገልም አልችለው ሰው ጠይቁኝ። ለሁሉ ነገር ምላሽም ክርክር የሚያደርገው ሰው አልችልም። okay why you call me then ነው የምለው። እኔ ይሄንን አድርግ ብዬ ስመክር እሱን ማታረግበት 16 ምክንያት የምትሰጠኝ ከሆነ why you ask me? ለምን እንደደወልክልኝ አልገባም። ምክንያቱም የምትጠይቁትን ሰው ያላችሁን ነገር ለማድረግ ፈቃድ ይጠይቃል አይደል? እሺ ይሰራል በቃ ሞክረዋለሁ ፓስተር ብሎ መሄድ ይጠይቃል አይደል? ነገር ግን ምን ይላሉ? ኖ ይሄ እንትን ነው ከናንተ በላይ ያውቃሉ። ታዲያ ዋይ ኦኬ እኔ አንተን ስቶሪ መስማት ራበም ጥማትም ይለኝ። የእግዚአብሔርን ቃል አውቀ ተረድተ በዚህ መልክ መሄድ የምትፈልግ ከሆነ ኦኬ let me help you. if not ለክርክር እኔ ላይፍ ራሱ ክርክሩ በቂ ነው። የሌላ ሰው ላይፍ ጨምሮ የምከራከርበት ነገር የለም። ሳኦል ክርክር ነው ሁሉ በቃ ይሄንና እንደዚህ በል ይሄንን አድርጋ ሞቶ አለቀቀው። አስነሱልኝ ብሎ መቃብር ጋር ሄዶ የሆነ ነገር ስታደርጉ ልባችሁ ስብር እንዲል ጸጋ ይብዛላችሁ። በቃ የሆነ ነገር ስታደርጉ ማንንም መጥቶ ለምን እንዴት ታረጋለህ ሳይላችሁ እግዚአብሔርን ብቻ በደልኩ ብላችሁ በፊት ውድቅ የምትሉበት ግሬስ ሲኖር እየበረታችሁ ትሄዳላችሁ። ቤርሳቤርን የደፈረው ሳኦል ቢሆን ናታን መጥቶ ሲያነጋ ማን ገላሽን ራቆትሽን ውጪ ታጠቢ አላት ነበር የሚለው። ኦሪዮን እንዴት ትገላለህ ሲለውስ እቤት ሂድ ብየዋለሁ አልሄዳለ። ምን ላርገው በሱ ላላከክ ስሜ ከሚጠፋ እንዴት የንጉስ ቃል አይሰማም እንዲ ነበር የሚለው። ዳዊት ግን ሲጠየቅ ጌታን ይሄ ሰው መሞት
አለበት ያ ሰው አንተ ነህ ሲል ጌታ ሆይ አለ አንተን ብቻ በደልኩ። ምርጫ ሲሰጠውስ አቤት ፌሎሺፕ ከጌታ ጋር ምርጫ ሲሰጠው ረሃብ ሰይፍ ለጠላት አለ በለዚያ እግዚአብሔር ዘንድ በመጣ መቅሰፍ አረ እሱ ሩሩ ነው አንተ ላይ ቦድቅ ይሻለኛል። የሱ ጉዳይ ከእግዚአብሔር ጋር የተያያዘ ነው። ሳኦል ሲሸነፍም የሆነ ሰው በድሏል ነው የሚለው ቤት በድሏል። እጣው ግን መጨረሻ ላይ ሲመጣ የት ቤት እንደመጣ ታውቃለህ? ሳኦል ቤት ነው የመጣው። ሰው በድሏል የሆነ ሰው በድሏል ነው የሚለው ራሱን የሚያይበት አቅም የለው። መጨረሻ ላይ ግን ሲመጣ እጣው ሲወጣ ቱሚምና ኡሪሙ መጥቶ ምላሽ ሲሰጥ የተገኘው ራሱ ቤት ነው። ከዛስ ደግሞ ሚስተር ፐርፌክት ሆኖ ነው ይሄንን ሁሉ ያደረገ ሚስተር ፐርፌክት ነው። በሰው መሳሳት አያምንም። ሰው ሚስቴክ ይሰራል ብሎ ራሱ ስንት ሚስቴክ እየሰራ አረ በስመ አብ ሰይፈኛ ነው። ሰው ላይ ሲመጣ እስቲ ሰይፈን ወደ ሰገባህ መልስ በሉት አጠገባቸው ያለው ሰይፈኛ ነው። እንዴት አዋጅ አውጄ ይጾም ብዬ ደግሞ ዊዝደም የለው። በጦርነት ቀን ተጾማል። ከጦርነት በፊት ነው የሚጾም። በጦርነት ቀን ማንም ወታደር ጦርነት ሜዳ ላይ አይለማመድም። ጾም ራሱን የቻለ ትሬኒንግ ነው ለጦርነት። ልምምድ ጦርነት ሜዳ ላይ አታረግም። የሰማኝ ለዚህ ነው በምቹ ጊዜ ጻድቅ መለመን ያለበት። መከራ ውስጥ ስንገባ ብቻ አይደል። ሰው ይጾም አለ ዮናታን አልሰማ ሙሉን አልሰማ በብትሩ ብቻ ወስዶ ማሩን ላስ አርጎ ሲበላ ወይ አይኔ በራል አሉ አገልጋዮቹ። ወይ አባትህ እኮ አዟል ማንንም አይብላ ብሏል ትሞታለህ ብሎ ሲለው አባቴ ህዝቡን በደላል። ጠላቶቻችንን ፈጽመን ባጠፋናቸው አንዳንዴ የሚያወጣው ህግ የሚረባ አይደለም። ፈጽመን ባጠፋናቸው በልተን ቢሆናል አንድ ጊዜ በመንፈስ የሆነ ሰው አለ የኔ ቤት እየበረታ ይሄዳል። የኔ ህይወት እየበረታ ይሄዳል። የኔ አገልግሎት እየበረታ ይሄዳል። የኔ ህዝብ እየበረታ ይሄዳል። የኔ ዘር እየበረታ ይሄዳል። የኔ ከተማ እየበረታ ይሄዳል በኢየሱስ ስም አሜን። ከዛ በኋላ እስቲ ህዝቡን ይውት መጨረሻ ላይ ህዝቡ ሳኦል ባዘዘው ህግ ህዝቡ የእግዚአብሔርን ህግ መተላለፍ ጀመረ። ምን አረጋ ስትሉ የቆመ በሬ መብላት ጀመረ። ከረሃቡ የተነሳ የቆመ በሬ ከነነፍሱ መብላት ማታ ሌሊት ላይ ተነስቼ መስማሙል ይያልኩ ነበር። እንዴት አርጎ ነው የሚበሉት ብዬ ማለት ነው። አይ ቲንክ እንደቆመ በሬውና በጉም በሰይፋቸው እንዴ ከዛ ወይ ጉድ አለና ሳኦል አረ የእግዚአብሔር ቃል እንስሳውን ከደሙ ጋር አትብሉት ይላል። እዚህ ድንጋይ ላይ ያመጣችሁ አርዳችሁ ደሙ ከፈሰሰ በኋላ ብሎ አላቸው። ሚስተር ፐርፌክት እንደነሱ ቸርች ላይ ታቋቸው እንትና ዝሙት ሰርቷል እንትና አርጓል እንትና እንዴት እግዚአብሔር ቤት ውስጥ ይገኛል እንደነሰው ብሎ መጥተው ይጠይቋቸዋል። ቆፈር ስታረጓቸው ግን ሃኒ ያለ መታዘዛቸው ብዛት እግዚአብሔርን የማስከፋታቸው ብዛት የጀጅመንት ስፒሪታቸው ብዛት ለራሱ ስፒሪቹዋል ባንክራፕሲ ሌሎችን ነው የሚያሳብበው። ዳዊት ግን እኔ እንግደለኝ ስሚ ኪልሚ ከፈለክ ጌታ ይባረክ። ሌላው ሳኦል ለእግዚአብሔር የሚሰጠው ነገር ነፃ ያገኘውን ነገር ብቻ ነው። ኮስት የሚያደርገው ነገር አይሰጥም። ከሰው ሰብስቦ መባ ያቀርባል እንጂ ቢሞት የራሱን አይሰጥ። ብዙ እንደዚህ አይነት ሚኒስትሪ ውስጥ ያሉ አገልጋዮች አቃል ከሰው ሰብስቦ ይሄ ለእግዚአብሔር ስራ ብለው ማቅረብ ይችላሉ። ከራሳቸው ለማብለው አያረኩ። ሳኦል ከምርኮ ሰብስቦ ብቻ ነው ለእግዚአብሔር የሚሰጠው። ዳዊት ግን ለልጆቹ አወረሳቸው አይል መጽሐፍ ቅዱስ ያለውን ሁሉ ለእግዚአብሔር ነው የሰጠው። ለእግዚአብሔር የሚሰስተው ነገር ኢቭን መቅሰፍቱ እንዲቆም I'll give you for free. Take it. I'll give you for free. ይሄንን መሬት በነፃ ሰጣለሁ ሲለው ለእግዚአብሔር እኔ በነፃ ኮስት የማያረገኝ ነገር አልሰዋም። ለእግዚአብሔር የምሰጠው ኮስት የሚያረገኝ ነገር ነው የሚያመኝ። ባይዘው ይሄ ነገር መባዬን አስተካክሎታል። ይሄ ቃል አንዳንድ ጊዜ አንዳንድ ዳፔል ሞክራችሁ ካወቃችሁ ሞክሬ ያውቃለሁ። አሁንም ሞክራለሁ። ስታነሱት አምስቱ ከባድ የሚሆንበት ጊዜ አለ። እየለመዳችሁ ስትሄዱ ማይ ጉድነስ ምን ይሰራል 10 ትገባላችሁ። 10ሩን እያረጋችሁ ስትሄዱ 15 ጋር ትደርሳላችሁ። ከዛ አምስቱን ማንሳት ያስንቃችኋል። ቢኮዝ አቅማችሁ almost 15 ላይ ደርሷል። 25 ላይ ስትደርሱ 5ን በእግራችሁ ነው እንድትገፋው ገፋ ምን ልታረጊ ነው ጋር መጣሽ ነው የምትባት 25 ጋር ነው የምታደርጉት። 30ው ግን ኮስት ያረጋችኋል። ለምን አልለመደም ገና 30ው ለእግዚአብሔር ኮስት ማያረገኝ ነገር
ይሰጥ እዚህ መባይ 20 ብር ከነበረ አትኢዝ መስጠት ከቻልኩኝ 20 ብር መስአል አልሰጥም የሚያመኝ 30 ከሆነ 30 ጋር ነው የሚሄደው ያኔ ነው ስፒሪቹዋል ጡንቻ ላወጣም ይችላል 30ውን ደግሞ አትኢዝ መስጠት ከቻልኩ 50 ጋር ነው ምድርስ እኔ ደረስኩበትን አሁን አላወራው እንጂ እየጨመርኩት ነው የሚሄደው ለምን እየደከምኩ መሄድ አልፈልግም አሁን ጌት ስትሮንገር ኤንድ ስትሮንገር ሌላው ቀጥታ ሳኦል ያገኘው አኖይንቲንግ የአሳይመንት አኖይንቲንግ ነው ዳዊት ግን መጀመሪያ የሪኮግኒሽን አኖይንቲንግ አግኝቶታል ቀጥሎ የአሳይመንት ዳዊት 17 አመቱ ላይ አክኖሌጅመንት አኖይንቲንግ አግኝቷል 25ኛ አመቱ ላይ ቤትልሔም ላይ ተቀብቷል 30 አመቱ ላይ the whole እስራኤል ላይ ተቀብቷል through process ነው የሄደው አብዮታዊ አይደለም ከ17 አመት እስከ 25 አመት ስታጠኑት ዳዊት ያለፈበት ፕሮሰስ አለ በመጨረሻ የሳኦል ቤት የድካም ምልክቱ የነፍሰ ገዳይ መንፈስ ገባበት የተቀባ ሰው የማረድ መንፈስ ገባበት በጣም የሚያሳዝነኝ ንጉስ እሱ ነው አንድ ቀን ንግስናውን ኢንጆይ ሳያረግ ዋሻ ለዋሻ እንደሮጠ ይኖር ዳዊትም ፍለቅ ምክንያቱም ኢንሴኩሪቲ ተሰማው ከሱ በላይ ሆነ ሰው ካበበ እንደሚሞት ነው የሚያውቀው አጠገቡ ሰው እንዲያበባ ይፈቅድ የሚገርማችሁ ዳዊት ስንት ጊዜ እግዚአብሔር በእጁ እንደጣለው ሰው ለማስደሰት አለመሞከር እንዴት ጥሩ መሰላችሁ ለእግዚአብሔር ደስታ ስለሆነ የሚኖረው ጠላትን እግዚአብሔር አሳልፎ ሰጥቶሃል ተስበው እሱና አቢሳ ተስበው ሄደው ዳዊትና ማን አብሮኝ ይሄዳል ሲል ሶስት ነው የጠየቃቸው አቢሳ ነው ያብሬ ይሄዳል ያለው ሌላው ፈርቶም ቢያለ ተስበው ውስጥ ለውስጥ ሄደው ነው ዳዊት ነው ይሄኛው ጨርቁን ቆርጦት ተመለሰ ሁለተኛ ደግሞ መጥቶ በኋላ ተባለ ወይኔ ጌታ ሆይ ደረሰብኝ ብሎ ደንግጦ እግዚአብሔር ሆይ እንዴል አድርግ ብሎ ሲለው እግዚአብሔር ድብን ያለ እንቅልፍ ጣለበት ከዛ አቢሳ አብሮት ሄዷል እዚህ ጋር መጥቷል ሲል እንዲ ካምፑ ላይ እንሄዳለን ከዛ አቢሳ ማን አብሮኝ ይሄዳል አቢሳ ብቻ ነው እሺ ያለው እሺ ብሎ ሄደና ሲያደበን ብለው ሳኦል ሰይፉን መሬት ላይ ሰክቶ ያንኮራፋል አቢሳ ላጣብቀው አለው ተዋለው እግዚአብሔር የቀባውን ሰው አለው ወይ ራሱ ይገለዋል ወይ ራሱ በጦርነት ሜዳ ይሞታል እንጂ በኔ እጅ አይሞት ባይሆን ኮዳውንና ሰይፉን ይዘን ላይ እንሄዳለን እሺ ብሎ የውሃ ኮዳውንና ሰይፉን ይዘው ላይ ሄደ አበኔር ብሎ ጮኸ ንጉስ እንዴ ነው መጣብቀው ዳዊት በእውነት አንተ የልጄ ዳዊት ድምጽ ከዛ ያለው ነገር ገረመኝ እኔ እንደውሻ ማህል እኔ ለማሳደድ ንጉስ ምን ነው ዙፋን ላይ ብትቀመጥ እኔ ምን አደረኩ አይደል እንዴ ካንዴ ሁለቴ አንተን የመግደል እድል አግኝቼ ነበር አልገደልኩም ስለዚህ አልገልህም ሪላክስ አርገ ኑር that was their last encounter ከዛ በኋላ ሳኦል ሄደ በቀባው ሞት ሳኦል የራሱን ኬዝ በራሱ እጅ ነው መጨረስ የሚወደው ይሄን ሰው ካልገደልኩ ረፍት አላገኝም ነው የሚለው ዳዊት ለጌታ ነው ይተው አጠገቡ ደርሶ ሊገለው እየቻለ አይገለው ለጌታ ይሰጣል ብዙዎቻችሁ አረን ያለውለት ብላችሁ ተዋግታችሁ የሳኦል ቤት ሆናችሁ ደከማችሁ ለጌታ ከተዋችሁት ግን እየበረታችሁ ትሄዳላችሁ ቆመን እንጸልያለን